ወላሂ ብዬ ምዬ አንድ ነገር ልንገራችሁ አብዛኛው ባለትዳር ሴቶች ከሌላ ወንድ ጋር ግንኙነት አላቸው ወላሂ ደግመዋለሁ አብዛኛው ባለትዳር ሴቶች ከሌላ ወንድ ጋር ግንኙነት አላቸው እመን አትመን የራስ ጉዳይ ነው ይሄ ቤትም በርግጥ ካንተ በላይ ነው ያላቀውም ግን አብዛኛው ሴት ከባላ ውጪ ሄዳ ከሌላ ወንድ ጋር ተኛለች አስመሳዩላ አላሁል ሙስተዓን እንደሰማችሁት ነው። ከዚህ ጋር ተያይዞ ኢማሙ ሻፊዒ የሚገርም አስተምሮ አላቸው። እጅግ በጣም ልብ የሚነካ የሆነ አስተምሮ አላቸው። ምን ይላሉ መሰላችሁ? ዒፉ ተዒፈ ኒሳኡኩም ፊ መህረሚ፣ ራሳችሁን ከዝሙት ጠብቁ፣ ሚስቶቻችሁም ይጠበቁላችኋል። ወተጀነቡ ማላ የሊቁ ቢሙስሊሚ፣ ሙስሊም የሆነ ሰው ሊያደርገው ከማይገባ ነገር ራቁ። ኢነ ዚና፣ ዝሙት የሚባለው ነገር አሉ ደይኑን ይላሉ ዕዳ ነው። ኢዛ አቅረድተሁ፣ ያን ዕዳ ካበደርከው፣ ካነ ልወፋኡ ሚን አህሊ በይቲከ ፈዕለሚ፣ አላህ ያን ዕዳ በቤተሰቦችህ ላይ ይከፍልሃል። አልጀዛኡ ሚን ጂንሲል አመል እንደተባለው ወይ በሚስት ይከፍልሃል ወይ በቤተሰብ በቅርብ ሰው ላይ ያን ዕዳ ይከፍልሃል። መን የዝኒ ቢበይቲን ቢአልፍ ዲርሃሚን አሉ። አንድ ቤት ላይ ሂዶ 2000 ዲርሃም ገንዘብ ከፍሎ ዝሙት ያደረገ ሰው ፊ በይቲሂ ዩዝና ቢገይሪ ዲርሃሚን ይላሉ። ቤት ውስጥ ራሱ ቤት ውስጥ ያለምንም ክፍያ ዝሙት ይሰርበታል ይላሉ። የሃቲከ ሱቱረ ሪጃሊ ወቃጢዐ ሱቡል ልመወደት ይላሉ። አንተ የወንዶችን ክብር የሰው ሚስት እምታባልክ ሰው፣ ክብራቸውን እምትገፍ ነውረኛ የሆንክ ሰው ኢስተገይረ ሙከረሚን፣ አላህ አዋርዶ ያኖረህ ምድር ላይ ይሉሃል። ለው ኩንተ ሑረን አሉ፣ አንተ ንጹህ ሰው ብትሆን ከኒካህ የተወለድክ ሚን ሱላለትን ጣሂሪን አሉ፣ ንጹህ ከሆነ ስፐርም የተወለድክ ብትሆን ኖሮ አንተ የወንዶችን ክብር የሰውን ክብር አትነካም። አንተም የዝሙት ልጅ ስለሆንክ ነው፣ በዝሙት ስለተወለድክ ነው። ማ ኩንተ ሐታከን ሊሑርመት ልሙስሊሚ፣ የሙስሊሞችን ክብር አታዋርድም፣ ሂደ አትገፍም ነበረ። አንተም ያው የዝሙት ልጅ ከመጥፎ የዚና ከስፐርም ስለተገኘህ ነው ይላሉ። እና ይህ ዝሙት የሚባለው ዕዳ ነው፣ ትከፍለዋለህ። አንቺ ዝሙተኛ ከሆንሽ ባልሽም ዝሙተኛ ይሆናል። አንተ ዝሙተኛ ከሆን ሚስትህም ዝሙተኛ ትሆናለች። አልኸቢታቱ ሊልኸቢቲን ብሏል አላህ። ቆሻሻ ሴቶች ለቆሻሻ ወንዶች ነው የሚገቡት። አጠይባቱ ሊጠይቢን፣ መልካም ወንዶች ደግሞ ለመልካም ሴቶች ነው የሚገቡት።